ሉሲ ሌላኛው ስሟ ማን ነው? አዳነች አቤቤ። የመንግስት ያለ ያገር ያለ እኔ ምልሽ ግን እንዲህ ታዋቂ የትዳር አማካሪ ሆነሽ እንዴት እስካሁን የትዳር አጋር የለሽ? አሰልጣኛ ይጫወት ሲያከቦ አንድ ምን ከሌለማ ምን ሰው ነው ሞታል ማለት ነው። አንድ ቴብል ላይ እኮ የሚጠፋ ነው ለሻይ ለካፌ። ወልደን አልጨረስንም ክፉ አታናግሪኝ። ታይ አርፈሽ ቁጭ በይ። ስለ አንድ ወቅት በባስ እየሄድን እና ባስ ውስጥ ብዙ ዝንቦች ነበሩና አንደኛው ተሳፋሪ ዝንቦቹን ያይና ጣቱን ወደ ላይ ከፍ ሲያደርገው ዝንቦቹ ወደ ጣቶቹ ይመጣል። ከዛን መስኮቱን ይከፍትና ጣቱን ወደ ውጭ ሲያወጣው እንዳለ ዝንቦቹ ወጡና መስኮቱን ዘግቶ ቁጭ አለ። ከዛ አንደኛው ተሳፋሪ በጣም ስላለ ምናምን ነገር ይሏል። አንደኛው አይና ደግሞ አንዷ እኮ ቀርታለች ምናምን ነገር ይሏል። ለአንዷ ብዬማ ቂንጤን አልጎረብርም። ኮሜንት ለማንኛውም ጋይስ ላይክ አድርጋችሁ ጀምሩ። እኔ የምር ላይክ ኮፒ ሊንክ ምናምን አድርጉ እያልኩ ይደብራችኋል ብዬ ነው እንጂ ጋይስ ቫይራል እየሆንኩ አይደለም። ፕሊስ በቃ የምትችሉትን አድርጉ። እዚህ ጋር የሚደረጉትን ነገሮች አድርጉ። አላሰልቻችሁ። ወደ ኮሜንታችን እንሄዳለን። ዞር በሉ መፍትሄው እዚህ ነው። ሉሲ ሌላኛው ስሟ ማን ነው? አዳነች አቤቤ። የመንግስት ያለ ያገር ያለ ወይኔ አባቴ ይኸው ያስኩ ለብለ ደሞ እዚህ ስልኩ ለማጨስ ጀመርክ አይደለም እኮ ዲ ኦኬ ከኔ እሱ ስበልጦብህ ነው አይደለ? በቃ አቆማለሁ ዲዬ በእናትሽ ከዛሬ በኋላ ያልክ ዛሬ ስንተኛ ነው? ቆይ በቃ ተዋለሁኝ። እሺ ተሸጥፈው አዲስ አጠፋሁት። በቃ አንተ ቆይ ምንም ይሻል በቃ ይኸው ከዛሬ በኋላ አላጨስም። በቃ ትቻለሁ። በቃ A few moments later ይኸው አገኘው አይደለ? ድጋሚ ምን ማለት ነው አገኘው? ከዛሬ በኋላ አላጨስም ብለኛ ነበር እንዴ? እንዴና እኔ አንተ ማመኔ ከዚህ በኋላ ነው እንዴ? ምን ማለት ነው? ከዛሬ በኋላ አላጨስም እንጂ ዛሬ አላጨስም ብያለሁ እንዴ? HIV ወደ ኢትዮጵያ የገባ ጊዜ ግማሹ አርቲስት እየተጠራራ የህብረት ዘፈን ሲያወጣ የተቀረው አፈንግጦ ስለ ተቃራኒ ጾታ ውበት በማቀንቀን ጸና። ሌላው ቢቀር አረጋኸኝ ወራሽ፣ ጸጋዬ እሸቱ፣ ዘሪቱ ከበደ፣ ጸደንያ ገብረ ማርቆስና ሌሎችም የተሳተፉበት ኧረ መላ መላ ወገን አትበል ችላ የተሰኘው ዘፈን የሚረሳ አይደለም። ዘፈኑ ሲጀምር አለማየሁ እሸቴና ምኒልክ ወስናቸው በተከታታይ ድንበሩን አልፎ ገብቷል መንደራችን ቁጭ ብለን አየነው ሲገባ ቤታችን ሲሉ የልጅ አእምሮዬ ስለምን እንደሚዘፍኑ አይገባውም ነበርና አክስቴን ጠጋ ብዬ እታተ የረምኑ ነው ድንበር አልፎ የመጣብን ስላት የሱዳን ጦር ነው ትለኝ ነበር። እነ ሸዋንዳኝ ኃይሉና እነ ምናሉ ሽረታ የሚያቀነቅኑበት መታመን ማመን መታመን የሚለው ዘፈን ክሊፕ ላይ ያለውን ጭፈራ ልብ ብሎ ላስተዋለው ሰው አገሪቱ ድፍድፍ ነዳጅ ያፈለቀች እንጂ ኤድስ የተገኘባት አትመስልም ነበር። እንደሰማሁት ተሆነ አንዳንድ ሴት አይምሪ አርቲስቶችን ሳይቀር
በሽታው እንደ ኑግ ወቅቶ ወደማይቀርበት ልኳቸዋል። ይሄ ሁላ መዓት እየተሰማ ኤልያስ ተባበል ተጎድጓዳ ስፍራ ጠይም የሳመ ሰው እንኳን ሽማግሌ ዳኛ የማይመልሰው ብሎ መዝፈኑን ሳልታዘብ አላልፍም። አበበ ተካ በበኩሉ በመንታ ጡቶቿ መሃል ተጋድሜ በጥርሷ ዘበኛ በከንፈር ታድሜ ስነቃ ባዶ ቤት ናፍቆት ተሸልሜ ላላገኛት ነው ወይ ላይፈታ ህልሜ ብሎ ህልመ ሌሊት የሚያስንቅ ሙዚቃ ለቀቀ። እንደውም ሀብታሙን ስለዚህ ዘፈን ሳወራው ያለኝን አድረሳውም። አበበ ጥንቁቅ ነው። በህልሙም ቢሆን ኮንዶም ተጠቅሟል። አምሳ ብራክ ብዬ አላከፍልም። ማርያም አላከፍልም። ኦ ብፈልግ እኮ አላጣም። ምን ፈልግ ነው ብላ ፈልጋለሁ። ሳገኘው ነው 200 ብር ርድ በል አላከፍልም። ርድ በል ሄሎ ብርጣፍቶ ምንድን አዎ 50 ብሩን እንካ 200 ብር ነው ያገኘ። ኧረ እኔ 50 ብር ብቻ ነው የጠፋኝ። ትራንስፈር ወይኔ 1 ሚሊዮን ከሌለማ ምን ሰው ነህ? ሞታል ማለት ነው። አንድ ቴብል ላይ እኮ የሚጠፋ ነው ለሻይ ለካፌ። ወልደን አልጨረስንም። ክፉ አታናግሪም። ታይ አርፈሽ ቁጭ በይ። እንደ ፍቅረኛ መጨናነቅ ምናምን ነገር ሳይሆን ፈታ ብለህ በቃ እንደ ጓደኛ እንድታወራኝ ምናምን የሚሰማህ ሁሉ እንድትነግረኝ ነው ታልኩሽ። እንደዛ ሲሆን ነው ደግሞ ፍቅር ምናምን ደስ የሚለው አይደል? አዎ አታምርም እናት? ያት ዋው ማለት ስዕል ነው እኮ መስለው ሲል ነበር አንዴ ምን አለሽ? ነፈርቅሽ ባክታች ያሉት ልጆች ስልኬን ወሰዱብኝ። ያንቺ ስልክ የኔን ስልክ የኔት መሆንሽን ያውቃሉ አይደል? እኔ ምን አውቃለሁ? ነኝ እንደዋይ አንቺ ዲዳኪት ነሽ። ሰብሬ ስትዳገኝ ነው ተከተኝ ና ሳይኛ ነው እንዲያቁም ረረረ አማንዬ ምንድነው? እነሱ ናቸው። ከእነሱ እንደዛ ነገር ያደርጉ እነሱ እንደዛ ነገር አያውቁም። ስልክ ማነው የተስልኩ ስልክ? ይሄ ነው ስልኩ። ምን እናንተ ወሰዳችሁት? ይሄ ነው? አዎ ይሄ ነው። ናንቺ ነይ ፓተሩን ክፈሽላችሁ ፓተሩን ቶሎ ፈተና ነገር ተባልጋ ነበር። ክፈሽ ፓተሩን በቃ ቀዩና ፓተሩን ና ያንተንም ጫንጣ ፓተሩን ክፈት ነገር ነው። እኔስ ምን ያደርግልኛል? ክፈቹ 41 አንድ ወንጀለኛ በፖሊስ እየተፈለገ ፖሊስ የለጠፈውን ፎቶ ሲመለከት ፎቶዬ አያምርም ብሎ ሌላ የሰልፊ ፎቶ አንስቶ ለፖሊሶች በመላኩ በቁጥጥር ስር ውሏል። ያረ ጨምላቃ ፎቶ ላይ ለጠፉት ምናምን ብሎ እዚህ ታራ ሌባ ያስመስልኝ ነው። የ45 ዓመቱ ዶናልድ ፑቼ በተለያዩ ወንጀሎች ተፈላጊ ሆኖ ሲፈለግ የነበረ ሲሆን ፖሊስ ማንነቱን ለህዝብ ለማሳወቅ የድሮ የእስር ቤት ፎቶውን በቴሌቪዥን በማህበራዊ ሚዲያ ለቋል። ወንጀል ነበረበት ድሮ ወጣት እያለ እስር ቤት ውስጥ የተገኘውን ፎቶ ለቀቁበት። ተመሳጨሱ አሁን አላደርኩም ይያላችሁ እኔ እንደ ድሮ አይደለም አሁን አምሮብኛል ብሎ ፎቶ ላከላቸው። የሚያምር ፎቶ። ፑቼ የራሱን ፎቶ በዜና ላይ ሲመለከት በጣም አስቀያሚ ሆኖ ስላገኘው ተቆጥቶ ነበር። እነዚህ ያማቸዋል እንዴ ምናምን ብሎ ወዲያው ጥቁር መነጽር አድርጎ ይሄን ስማልኝ እንግዲህ ጥቁር መነጽር አድርጎ መኪና ውስጥ እያለ አማላይ ሰልፊ በቃ ጽድት ብሎ ስናፕቻት ሊያርው ይመስለኛል በማንሳት ለፖሊስ ዲፓርትመንት የማህበራዊ ሚዲያ ገጽ ላከ። እንግዲህ ማንን እንደምትፈልጉ እወቁ እሺ ለማለትም ይመስላል። አሁን ሌላ እንዳይመስል አራኔን በስነ ስርዓት ልቀቁኝ ነው የሚመስለው። እኔ ምልሽ ግን እንዲህ ታዋቂ የትዳር አማካሪ ሆነሽ እንዴት እስካሁን የትዳር አጋር የለሽ? አሰልጣኛ ይጫወት ሲያከቦ አሎ በድራዲን አታሰማም እንዴ? ማንም ጠራኝ? ማን አሁን ማን ጠራኝ? አንተ ማን ነው? ወደዛ ሄድ። ማን ጠራኝ? አንተ ወደዛ ሄድ። ይሄ ምን አይነቱ ነው እንዴ? ዛሬ ጤነኛ የለም እንዴ በሰፈሩ? ሲያቃብሉ ወንድ ጠራኝ።
ወይስ ጂኒ ነው? ጂኒ ነው ወይ? ጂኒ ነው ወይ? ምን ሆነ ነው? ሶስት ቀን ነው 3 ዓመት ነው የተኛው። አልሰማሁም እኮ እኔ። ምን ሆነክ ነው? ምን ሆነክ ነው የሚያመው? እንትን ነው ይሄ በቃ ከወጪ ታን ያሉ ወጪ ነው አሉ። ምንድነው ጭንቀት? አዎ እንዴ ምንድነው ታዲያ? ይሄን አይል ያስተኛሃል እንዴ? ኧረ ታይፈስም አለው። ጭንቀት ታይፈስ ያመጣባል። ታይፎድ ቦባ አሉ። ኧረ እባክህ ወይ ጉድ! አሁን እንዴት ነህ ታዲያ? ኧረ ምንም አልተሻለኝም። በጣም እያመመህ? አዎ ሐኪም ቤት ሂድ። ሐኪም ቤት ሂጃለሁ። እነሱ ራሱ ግን መጡ። ምን አሉ መሰለሽ? በቃ እንደምንም ሆነ ቤት ኪራይ ባትከፍልና ከጭንቀት ርቄ እንደዚህ ሰው ለአንተ ኦድራፍቶ ባስጠጉና ብትኖራሉ። ኧረ ቤት ኪራይ ባትከፍል ትድናለህ አሉ። እንደዛ ነው። ኧረ ይሻላል እንደዛ። ምን ማለታቸው ነው? ምን አመጣሽ? ኢየሱስ ኳስ ያያል። ኢየሱስ ኳስ ያያል። ኢየሱስ የማን ደጋፊ እንደሆነ ልንገራችሁ፣ ተናግሮኛል። ኢየሱስ የማንቸስተር ሲቲ ደጋፊ ነኝ ብሎኛል። የእውነትን ነው የምላችሁ። እንዴት ኳስ ታያለ ብዬ ጌታን ጠየቅኩት። ማስረጃ ሰጠኝ ከመጽሐፍ ቅዱስ ማለት ነው። በመጽሐፍ ቅዱስ ላይ ባይዘው የተጻፈ ቁጭ ብሏል። ኧረ ጉድ! ኧረ ጉድ! ኧረ ጉድ! ጅላይ ሙት እንዳያጫውታሉ። ይህ ሰውዬ ግን መጽሐፍ ቅዱስ ነው የሚያነበው? ሜሪ ዲክሽነሪ ነው የሚያነበው? እንደምኑን ከምኑ ነው የሚያገናኘው? ጭራሽ ብለህ ፈጣሪን የሚያክል ነገር ፕሪሚየር ሊግ ታሳየዋለህ? አይደለም ለሱ ለኛስ መች ጠቀመን? ሂድ በየዲስ ቲቪ ቤቱ ማንቼ ነጥብ ጣለ፣ አርሴ ነጥብ ጣለ እየተበበሉ በጃምቦ ጠርሙስ ነው የሚፈነካከቱት። በዚህ አጋጣሚ ኳስን ከመዝናኛነት ውጪ ወደ ጠብ የሚወስዱ ሰዎች ኳስን ባያዩ ብዬ እመክራለሁ። እና ወደ አንተ ስንመለስ ደግሞ አንተ በጤና አይደለም የኔ አባት። የኡዞና የበለጬ ኮምቢኔሽን ነው እንዲህ የሚያዘላብድ። ጭራሽ ተጽፏል ይላል እንዴ? እና ምን ልል ፈልጌ ነው፣ በለፈለፉ በአፍ ይጠፉ ሳይሆንብህ በፊት ብታርፍ አሪፍ ነው። አለበለዚያ የፍቅር ሲዝምጣ ነው የሚደርስ። መቼም እንደዚህ አይነት ቀውስ ሰዎች ኮላ ባርጋችሁ ነው የምትሰሩት። አላርፍም ካልክ እንደሱ ጓዘን ጠቅልለህ ኬንያ ትገባለህ። እንደው ፈጣሪ እንኳንም እንደሱ አልሆነ እንጂ በዚህ ንግግር ይሄን በተናገርክ በ3ኛው ሰከንድ ነበር ዶጋ መዳርጎ 7ኛ ሰማይ የሚልክ። ጭራሽ በግሩፕ መጣ። አሁን አናግረን ልብካለ ማናገር ወይ ጠብቀኝ እንጠብቃለን። አንተ ጭራሽ በሴት አንተን ነው የምትፈልገው ነው አንቺ እንደዚህ እንዳልልሽ በጥፊ ምን አባ ነው ወይኔ ባል መጣው ፍቅሬ መጣው። አንቺ ባላለሽ እንዴ? አዎ ምን ነው ገንገበት። ታዲያ ሁሉ ስለ ሞሽን የሰራ ነው ምንድነው? እዚህ ጊዜን ትገልብኛለች እንዴ? እሬ ራስ አቅሚ በእናትሽ ስታስጠላ ማለት አባዬ ዛሬ እኮ እኛ ትምህርት ቤት አስማተኛ ይመጣል። መግቢያ 500 ብር ነው። አሰጠኝም። ምን አባ አስማተኛ ነው? እና እኔ አባትህ ነኝ እንጂ አስማተኛ በ3500 ብር 5 ቤተሰብ እያስተዳደርኩ የምኖር ምን ሳስላስለው እግዚአብሔር እንዴት ይቀን ምለቱን አስቤ አቤት ስም ወለ ለካ ወገኑን አስቤ አቤት ስም ባረኮታለ ለካ አለ ለካ ወንድሜ ይመስለኛል
ጥበብንም ፈጣሪንም በተመሳሳይ ሰዓት ነው ያስቀየምከው። ፈጣሪን ተማጸነው ይቅር ይልሃል፣ ይቅር ባይ ነው። ጥበብ ግን ይቅር አትልህ። ጥበብ ይቅር አትልህ። ጥበብ ትፋረዳለች። በጣም ነው የጨቆንካት ጥበብን። ጉድ እናንተ ጉድ እኮ ነው። ዛሬ ሀገር ሰላም ብዬ ስራ ቦታዬ ቁጭ ባልኩበት አንድ ሰውዬ ዘው ብሎ ገብቶ ጥፍሬን ስሪኝ አላለም መሰላችሁ? አይገርምም? እናንተ ብትሆኑ ምላሻችሁ ምን ነበር? ሳታንዘላዝል ገደለኝ ማለት አሁን ነው። እኔ ይሄንን አይምሮዬ መቀበል አይችልም። አይምሮዬ የሚቀበለው ምን ሲሆን መሰላችሁ? ጥፍሬን ቁረጭኝ ብሎ ሲመጣ በዛ ጥፍር መቁረጫ መራቢያ አካሉን አሊያም ደግሞ በአገርኛ አጠራሩ ብልቱን ፍላት አድርገሽለት አንደኛውን ከወንድም አለም እህት አለም ብዬ ዝጠራው ነው እንጂ እንደ አይምሮዬ በቀደም አይቀበልም። ታበሻነኛ ወግ ባህላችንን ስነ ስርዓታችንን ባንረሳ መልካም ነው። ወንድ ልጅ የሚያምርበት በላቡ ጥሮ ግሮ ሲበላ መከራውን በልቶ እንደ ወንድ ለእናት ለአባቱ እንዲሁም ለሚስት ለልጆቹ ቀለብ ይዞ ሲገባ ነው። እንዲህ ሲችለጠለጥ አያምርበትም። እንደ ሙሽራ ተኳኩሎ ቁጭ ልትል ነው። ነገ ከነገ ወዲያ እኮ ዝም ካልናቸው እንሾሽን ለመቀባት አይቀርም። ይናም ትሞክርበት እስቲ። ምን ያክላል ደግሞ ጣቱ? ኧረ በስመ አብ! ምን ነው ታለም? ምኑ ልጅ ሆነ? እግሩን ሰራሁት በይ እንጂ ጣቱ ምን ያክላል? የኔን አውራ ጣት እኮ ነው የሚያክለው። እኛ ኢትዮጵያውያን ነን። ወንዱ እንደ ወንድ፣ ሴቱ እንደ ሴት ሲሆን ነው እንጂ የሚያምርብን መሽለጥለጥና መላላጥ መጋጋጥ እኛ ጋር አይሰራም። የሚያድጉ አገር የሚረከቡ ህፃናትን ይዘን የምዕራባውያን ሀሳብ ማስፈጸሚያ ስንሆን ማየት አልችልም። ወይኔ ወንዱ። ለማንኛውም ለቤቱ አዲስ ከሆናችሁ ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ መደረጉ እንዳይረሳ። ሪፖስትም ግድ ይላል። ቴንኪው። በቃ ምንም አልገራ ያልክ ከብት ነው እኮ አልገራ ያልክ ከብት ሙክት ከብት ከነሱ የምትሻለው በቃ አንተ በሁለት እግር ትሄዳለህ፣ ስጋ ትበላለህ ከሰው ተቀላቅለህ። እኔ እንደውም እዛ ሰልፉ ላይ ያሉትን ሰዎች አድንቄያቸዋለሁ። እብድ ውሻ መጣ ብሎ አለመበተናቸው። እኔ ብኖር የምሮጥ ነበር እንዴ። እንደው ድከም ሲል እኮ ነው ልብስ የለበስከው ከስር እንጂ አንድ ላይ የራቁትን ብትወጣ ይሻል ነበር። ምን ሆነ ነው ዝንጀሮ እንኳን ስልክ በመያዝ በጀመረበት ጊዜ እያሰበ አንተ ወደታች ተመሰለ መሀል አስፓልት ትጫዋለህ እንዴ? ምንድነው? ለህዝቡ እንዳለ ወረርሽኝ ነው እኮ ለብቻ አንድ ወረርሽኝ ትሆናለህ። ኧረ ተው፣ ተውን በእናትህ ቅጣታችሁ ነበር። ከሰውነት የትኛው ነው በጣም የምታከብረው? አይምሮ፣ ህሊና፣ መንፈስ፣ ራስ፣ ስነ ልቦና፣ ኩላሊት፣ ጉበት፣ እጅ፣ እግር እነዚህ ሁሉ ዋጋ የላቸውም። ቂጥ ይበልጣል። እውነት እኮ ነው። ምን ላይ ነው ቁጭ ያልከው? እኔ አሁን እንደዚህ ሲጫወት በጣም ለስራ ብቻ ነው። ቤቴ ሩቅ ነው፣ አገር ቂጥ ነው። ምን ቂጥ አለ ትለኛለህ እንዴ? ይባላል። በተለምዶ አገር ቂጥ ነው ይባላል እኮ። ቂጥን ጠራው እንደዚህ እንጥራው በቃ። ይሄ አሁን ብለቀው እንደዚህ አይሰበርም። ለምን? በቂጡ ነው ቀጥታ የሚሄደው። ቂጥ አለው አሁን የለም። እኔ ነኝ ቂጥ አለው። እሱ ላይ ነው ቁጭ ያልኩት። መርፌ ቢወጋ እሱ ነው፣ ካልሾ ቢነረት እሱ ነው። 4 ሰዓት አትቀመጥም። ምንህ ላይ ነው? ባገጭህ ነው? ባፍጤምህ ነው? በግንባርህ ነው? አይደለም። ስለዚህ እንዳውም መሪያችን ነው። መሪ ነው። መሀይት ምንድን ናት? እሺ በአንተ ሳይኮሎጂ ልምጣል ወይም ስነ ልቦና። ፖሊስ ሲያባርር ምንን ነው የሚይዝህ? ወገብህ፣ ቀበቶ ይስር። ቀበቶውን ለምን? ፍሬንህን ነው የያዘው። ወዴት ትሄዳለህ? በቦክስ ቂጥን መትቼን ምደፋ የሚል ሰው አላጋጠመህም? የትም አትሄድም። ቂጥን ተመተህ ብነክሰውማ ይሞታል። አዎ በእኔ ጊዜ ልምጣልህ። የነብርን ጅራት አይዙም፣ ተያዙ አይለቁም አይባልም? ለምንድን ነው ጅራቱን? መሪውን ነው ያዝከው። ምን እንደያዘው አቅም ያለው እድል ማምለጥ ቡከን ነው ያኔ ምንም ጉልበት ነው ጭራው ላይ። ስለዚህ ጭራ ማሰቢያ ነው። የኛ የተቆረጠችው ነች የምታስበው። ድመቶችን ነብማን ብታይ እንዲህ በሷ ነው የሚያስቡት። ወይኔ ጊቫዌ ለጫት ቃሚዎች እየሰጠው ነውና አሪፍ ቀልድ ቀልደ ካሳከ ማለት ነው። የጫትን የመጠጥን ሲጋራም ካለብን ሙሉ ይችላል። ይመቻል? ይቻላል። እሺ ምን አለው ስለ አንድ ወቅት በባስ እየሄድን እና ባስ ውስጥ ብዙ ዝንቦች ነበሩና አንደኛው ተሳፋሪ ዝንቦቹን ያይና ጣቱን ወደ ላይ ከፍ ሲያደርገው ዝንቦቹ ወደ ጣቶቹ ይመጣል። ከዛ መስኮቱን ይከፍትና
ጣቱን ወደ ውጭ ሳወጣው እንዳለ ዝንቦቹ ወጡና መስኮቱን ዘግቶ ቁጭ አለ። ከዛ አንደኛው ተሳፋሪ በጣም ስላለ ምናምን ነገር ይሏል። አንደኛው አይና ደግሞ አንዷ እኮ ቀርታለች ምናምን ነገር ይሏል። ለአንዷ ብዬማ ቂጤን አልጎረብርም። መጽሐፍ ቅዱስ ሳነብ ያገኘሁት አንድ ጥቅስ ወደ ሸክላ ሰሪ ቤት ሄዳለሁ፣ በዚያም ሸክላ ሰሪው ሲሰራ አየ። ይሄ ሸክላ በሸክላ ሰሪው እጅ እንዳለ እናንተም በእጄ ናችሁ የሚል ነገር ሳነብ ገረመኝ። ሸክላ ሰሪ ጭቃ ወስዶ አንዱን ጀበና አድርጎ እሳት ላይ ያቃጥለዋል፣ ሌላውን ሲኒ አድርጎ ያስመዋል። መብቱ የማን ነው? የሸክላ ሰሪው ነው። አንዳንድ ሸክላዎች ሳሎን ተቀምጠው ጌጥ ሲሆኑ፣ ሌሎች ሸክላዎች ደግሞ ምጣድ ሆኖ በየጊዜው እሳት ላይ ይጣዳሉ። ይሄም መብት የሸክላ ሰሪው ነው። ሸክላው ወይንም ጭቃው የለም ጀበና አታድርገኝ፣ የአበባ ማስቀመጫ አድርገኝ የማለት ስልጣኑ እስከምን ድረስ? እንደዚህ እንድሆን ይሄ ነገር ውስጥ እንዳልፍ የፈጣሪ ፍቃድ ከሆነ ፍቃዱን ለሱ መስጠት ያስፈልጋል ብዬ ስለማምን ይሄ እኔ በህይወቴ ውስጥ በኑሮዬ የገባኝ ነገር ነው።